እንዴት ነህ? ደህና ነህ? ወይ እንዴት ደስ የሚል አጋጣሚ አለ። ከስራ እየተመለስኩ ከማን ጋር ቃሉን እንደማስመሽ ግራ ገብቶኝ ነበር። እንኳን አገኘሁ። ላደግ ነበር እንዴ? እንጂ ስናበሰኩ እና በሳት ከማ ከመናኸሪያ እየመጣሁ ነበር። ከመናኸሪያ ምን ታገኘ? ሞል እየሸኘሁ እንዴ? ወዴት? ወደ አጎቴ። እንዴት ነህ? ሰላም ነው? አማን ነው አለ። እንዴት ነው? አለ ደህና ነህ? እሺ ደግሞ እዚህ ምን ትሰራለህ? አጎቴ መጣሁ ብሎ ደውሎልኝ የጠበቅኩት። ያ የሚለው አጎት ነው እንዴ? ይመጣ በአጎቴ ሞልቼ ተባለ ሆደ እና በሱ ሙድ ያልተያዘ ነው የሚያዘው። አንተ እንዴ የበላው እሸት እኮ አንተ ስንማታ ያመቱን እኮ ነው በአንድ ቀን ልትበላ የሚያስገድድ ደግሞ የሚጣፍጥ ነው እሸት ነው የሚል ማርስ አስበዋል። በዳቦ ቀባ 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 ታረግና አይዋ እና ይሄን የመሰለ ጉት ላይ ሙድ ይያዛል። ዘራርሙት ይንዱትና ይታዩበታል። አሁን ሲያገኝህ በፍቅር ነኝ ስም አያሳሳም። የአካባቢው ሰላም ታድራጥ ከነቆቱ ምን ያመጣል? ብዙ ጊዜ እዚህ ይመጣል። ዞር ላይ ምልክትም እንደ ሰላም ታልውጥ ብዙውን ጊዜ በተወለደበት ቦታ ነው የሚያሳልፈው። የዚህን የሰላም ታልውጥ ቻለ አልቻለ ምን ይሰራል? አስበዋል። ግንጭ ይዞ መሳም ማለት ኧረ በጣም ነው የሚገርሙ። አንተ ገጠር አላደክማ ደናል ደና ሙሉን ከኔ ለማራቅ ስትሉ ከተማ ሰደዳችሁ። አታይ የፈለግነውን ብናረግ አንተ ምን አገባኝ? አግብቼ አብሬያት እኖራለሁ ብዬ ስለወሰንኩላት አሽከር እንዴት አያገባኝ? ጋብቻ እሱንማ አልፈልግም ብለህ ቀረብኩ። ያንተ ቤተሰቦች እንጂ አልሰጥም ያሉ መችን ያልፈልግም አሉ። ብትፈልግማ ኑሮ የተባልሽውን ትፈጥም ነበር። ተው ወንድሜ አንተ ነገር ብለሃል። አሁን ሙሉ መቼ ነው የምትመለስ? አቴ ትመለሳለች ብለህ እየጠበቅሽ ነው? እንዴት አልጠብቅ? መወዳት አሽከር እኮ ናት። ባህልህን እንጂ መቼ እሷን ወደድሽ? ነገርኩህ እኮ አንተ ጋር ስከራከር መዋሌ ጥቅም የለውም። አሁን ሙሉ የትኛው ከተማ እንደሄደች ትነግረኛለህ? ስለሷ እንደማያገባህ ነገርኩህ እኮ። ተው ወንድሜ አንተ ነገር ብሎያል። ሰው ሁለት ጊዜ አይሳሳት። እለፍ። ከዚህ በላይ እዚህ ተቆየን እጄን ታሳስተዋለህ። ምን ታመጣለህ? ሙሉ ለኔ ብቻ ናት። መገናኘታችን ደግሞ አይቀርም። አደብት ይሻላል። አደባሊዝ ምን ታመጣለህ? ያዘ ይዞኝ እንጂ ምን እንደማመጣ ማሳይህ ነበር። ምን ያዘህ? ያሰብሽውን አታረግም ታዲያ? ተቀምጫ ሰው ልጅ እኔ ጋር እየተፎካከርሽ ነው። ጀግንነት በልብ እንጂ መቼ በእድሜ ነው? ፎክክሩስ ቢሆን ከጓደኛዬ ጋር አይሻልም? ጠላት ደግሞ ጓደኛ ሆነ አልሆነ ልኩን ማሳየት ነው እንጂ የምን እድሜ መቁጠር እባክህ። እና እኔ ጠላትህ ነኝ? አልተረጋገጠም እንጂማ በጥርጣሬያችን። አዎ አሁን አንተ ሳይሆን እኔ ነኝ የቀለልኩ አንተ ጋር መመላለስ። እርግጠኛ ሳልሆን መጥቼህ ካቴ ጋር ከምጣላ ብዬ ነው እንጂ እንዳንተ ለኩፍ ያልተውሽም ነበር።
እና እሷን በቀላሉ ማግኘት የምችልበትን መንገድ መዝጋት ነው? አዎ ግን እሷ ከመጠቀም ጀምሮ ትካዜ ውስጥ ይወጣለች። ቆይ እሱስ ቢሆን እንደዚህ የሚወዳት ከሆነ ለምን የተባለው መስፈርት አሟልታ ይወስዳት? የምን መቋጠር ነው? አባቱ ነው የቅጥር ባይ ያለቅም ነው እንጂ እሱማ ከሰርግ በኋላ ሊገዛላት ቃል ነበር። አንተ ግን ትክክል ያደረግክ አይመስለኝም። እንዴ በፍቅር መሀል ጣልቃ ገባህ? ለምታይበት ማህበረሰብ መሀል ያንሳ እንዳታይ ስለፈለኩ እኮ ነው። አንተ ካልከሽ ኧረ እንደውም ቀረችበት። እባክህ ቀሚሳችን አይረሳ የለም። እሺ እስኪ ይሁን። አዎ አለካ እዚህ ጋር መስወር ላይ አቆም። ወይ እንዴ በጣም በስመ አብ ሻይ ቡና ደስ ይለኛል። ነፍስ ታወቁት ጀምሮ የወደድኳትን አሽከር ትቼ እዚህ መኖሬ ምኑን ኑሮ ነው? የአንድ ሰዓት መንገድ አይለች እዛ ወዳለችበት ከተማ ቤት ይሻለኛል። አረ የምን አባቱ መጠበቅ ነው? ዛሬውኑ መሄድ ነው እንጂ እንደዚህ ለብሻ አረ ምን ለደስታ መደው ነኝ ከንተ ዝም ብዬ ቤት ነው የሚሻለኝ። አንተ እዛ ካፌ ግን መስተንግዶቹ በጣም ደስ የሚለኝ እንዴት ነው? አሪፍ። አሁን ሙሉ አጎቷ ጋር ደምን ነው። አይ እዛ እንኳን ምስተራው ስራ እንኳን የለም። እኔ ለጊዜው እንኳን ስደርኳት እሷን ድንበሩን ትንሽ የረሳችው መስሎኝ ነበር። ጥሩ ሀሳብ ነው እንግዲህ ከተሳካ። እኔ የምልህ ጌቺ ለምን ለሙሉ በታሰበው ሰርግ አንተ አትሞቻለበት? ሙሽራው የትዳር ፍላጎት የላትማ። ኧረ እባክህ የትኛዋ ሴት ናት እባክህ ትዳር የማትፈልገው? የኔዋ ሴት አልቀረብህም። ሰበብ እያበዛህ ጊዜ ስታራዝም አንዱ መጣፈፍ እንዳያደርግልህ። በኔዋ ሴት ስለምተማመን በዚህ አሰጋም። ጊዜ እኮ ማይቀይረው የለም እንዴ። የዛሬው ንግግር ግን ልትለኝ ያስሽነው መስዩ። ነገ ከመጸጸት በጊዜ ሰብሰብ አድርጎ መያዝ ይሻል። የጀመርኩት ትምህርት ሲያበቃ ድልባ ሰርግ ትዳር አይቀርም እኮ መቅዲ። እንዴ ለምን ነው አቸኩኝ እንጂ ይሁን እንግዲህ። ቆይ ግን ለምንድን ነው እስካሁን የማይመጣው? ኧረ ያገኘውን ሁላ ሰላም ሲል ነው እንጂ ዘማያቅ ሰላም ደህና ነህ? እንደምን ነህ? ደህና ነህ ወይ? እንደምን ነህ? አንተስ ምን ያመጣ እንዴ? አያታ
እንደው እንዳደናገርከኝ። ደህና ነህ? እንደምን ነህ? ደህና ነህ ወይ? ሰላም ነህ? ሰላም ነህ? እንደምን ነህ? ደህና ናችሁ? ደህና ናችሁ ወይ? አሁን እኮ ግንጭሉን ይዞ ይስመዋል ብለህ ልታላግጥብኝ እየጠበች ነበር አይደል ብንያም? እሱ አሳሳብ ይደለ ሙድ ያለው እኮ እና በእኔ ሰላምታ አንተ ልታላግጥ ለዛ ያልተሳካለት የነገሩን ተግባር አድርገህ ዝም አስብለዋል። ጥርሴን አጥርቼ መጥቼ በእኔ ሙድ ያዛችሁ እንተው ብለን እንጂ ከዚያም ከዚህም የተላቃቀመ ባህል መልመድ አቅቶን መሰለኝ። በእኔ አነጋገር ብንያም ስቆ ሄደው። ተው እባክህ ድንበሩ እንደሆነ እንደዚህ አሁን ወደ ዱር ምን የለም ወደ ሙሉ ሰደኝ። መጀመሪያ ረፍት አድርግ እንጂ። የለም የኔ ማረፊያ ሙሉ ናት። ሙሉን ሳላገኝ ማረፍ የሚባል ነገር የለም። አሁን ወደ ሙሉ ሰደኝ።